የነጻነት ሞት ተከትሎ እንደነዚህ አይነት አሳፋሪ ሰዎች እየመጡ ይገኛሉ። ከነዛ መካከል አንደኛው አንቺ ልጅ ነች። የምትለውን እንስማና እዛ ላይ ሐሳብ ሰጣለሁ። እስቲ ቪዲዮውን እዩት። ጉድ እኮ ነው እናንተ። የነጻነት ወርቅነህ ሚስት ምንድነው እናቴ? አንድ ቀን ላወቅሽው ሰው እንኳን ስቅስቅ ተብሎ ይለቀሳል አይደለም ባልሽ። አሁን ብትጣሉ ብትለያዩ እንደፈለገ ነገር ቢሆን ጣፋጭ ጊዜ። እኔ የምለው የኔ እህት ምንድነው የሚያምሽ? ችግርሽ ምንድነው? በኑሮ የሚደግፍሽ ሰው ትፈልጊያለሽ ወይስ ምንድነው የሆንሽው? ምክንያቱም አንድ ጤነኛ የሆነ ሰው በነገሮች የተደሰተ ሰው በዚህ ደረጃ አይወርድም። አንቺ አሁን ስለ ነጻነት ሚስት የምታወሪበት ሳይሆን ስለሚያለቅሰው ልጅሽ አጠገብሽ ሆኖ ድምጹ ስለሚሰማው ስለሚያለቅሰው ልጅሽ ስለሱ ነው ትኩረት ማድረግ የሚገባሽ። አንቺ እሱን እንኳን ትኩረት አድርገሽ ያንን መፍትሄ መስጠት ያልቻለሽ ሰው ወጥተሽ ገሌ እንዲህ ምን ሆና ነው ባሏ ሲሞት እንዲያትሆንም ይታቂያለሽ። በነገራችን ላይ እኛ ኢትዮጵያ ላይ መስተካከል የሚገባው አንድ ነገር አለ። ምን መሰላችሁ? ሀዘን በመጣ ቁጥር እንባውን አፍስሶ ያለቀሰ ሰው ሁሉ በጣም ያዘነ የተጎዳ፣ እንባውን ያላፈሰሰና እንዲሁ ማልቀስ የማይችል ነገር ግን ዝም ያለ ሰው ደግሞ ሀዘኑ እንዳልተሰማው የሚመስላቸው በጣም ብዙ ሰዎች አሉ። ይሄ ነገር መቀረፍ አለበት። ምክንያቱም እንባውን አፍስሶ የታየ ሁሉ አዝኗል ማለት አይደለም። አንዳንድ ሰዎች እድሩ እንዳይታዘባቸው ሰው እንዳይታዘባቸው ብለው ያሰት ያለቅሳሉ። ከዛ ከደቂቃ በኋላ ግን ሲስቁና ሲጫወቱ ታያቸዋላችሁ። አንዳንድ ሰዎች ደግሞ አሉ በተፈጥሮ እንባ እንኳን ማውጣት የማይችሉ ነገር ግን ሀዘኑ በጣም የሚጎዳቸው አንጀታቸውን የሚቆርጣቸው ብዙ ሰዎች አሉ። ስለዚህ የነጻነት ሚስት እንደዚህ አይነት ሴት ትሁን አትሁን የምታውቂው ነገር የለም። የልጆቹ አባት ነው የሞተው፣ መንገደኛ ሰው አይደለም። ስለዚህ ስላላለቀሰች ሀዘኑ አልተሰማትም ብሎ በዚህ ደረጃ ያውም ሚዲያ ላይ ወጥቶ መናገር ይሄ ጤነኝነት አይደለም። በጣም ታማሚ እንደሆንሽ የአእምሮ ችግር እንዳለብሽ የሚያሳይ ነው። ምክንያቱም ጤነኛ የሆነ ሰው በዚህ ደረጃ አይሆንም። ስለዚህ እኔ እህት ለአንቺም ለሌሎቻችሁም በማይመለከታችሁ ገብታችሁ እገሌ ያዝኗል እገሌ አላዘነም ለምትሉ ሰዎች መጀመሪያ ስለ ህይወታችሁ እናንተ ዘኑ፣ የሌላውን ለሌላው ተው ነው። ይህን የመጨረሻ መልእክት